መልካም የአስተላለፍ ልምድን ያሳያል። ማስታይቲስ በወተት አምራች ላም ጡት ውስጥ በሚገኝ ወተት አምራች እጢ ላይ የሚከሰት ኢንፌክሽን ነው። የጡትን ውጫዊ ክፍል የወረረው ባክቴሪያ መዳረሻው የጡት ቱቦዎችና ውስጣዊ የጡት ክፍል ማጥቃት ሲሆን ከዚህ ጋር ተያይዞ ለኢንፌክሽን መከሰት ምክንያት ይሆናል። ማስታይቲስ ባክቴሪያው ወተት አመንጪ የጡት ክፍልን ለመውረር የሚያደርገው ጥቃትና ላሟም የባክቴሪያውን ጥቃት ለመመከት በመታደርገው ጥረት መካከል ያለ ትግል ነው። በማስታይቲስ የተጠቃሽ ላም ከታለበችው ወተት ውስጥም ሆነ በጡቷ ላይ ከፍተኛ የባክቴሪያዎች ክምችት ይገኛል። ይህን የባክቴሪያ ክምችት በእጅም ሆነ በሌሎች ቁሶች አማካኝነት ወደ ሌሎች ጤነኛ ላሞች እንዳይተላለፍ በባክቴሪያው የተጠቃችው ላም ያለችበት በረት ውስጥ ያሉት ላሞች መጨረሻ ላይ ሊታለቡ ይገባል። ማስታይቲስ ያለባትን ላም በሕክምና ማዳን ካልተቻለ ባክቴሪያው በከፍተኛ ቁጥር በወተት ላይና በጡት ላይ እንዲያገረሽ ያደርጋል። ባክቴሪያው በእጅና በቁሳቁሶች አማካኝነት ወደ ሌሎች ላሞች እንዳይዛመት ለመግታት ላሞቹን አርዶ ማስወገድ ወይንም ጥጆቻቸው እንዳይጠቡ መከላከል ሌላኛው አማራጭ ነው። ዝንቦችን ቤት ባፈራው አማራጭ መጠቀም ዝውውራቸውን መግታት ያስፈልጋል። ይህ ሳይሆን ቀርቶ ዝንቦች በቀላሉ የሚንቀሳቀሱ ከሆነ ከከብት አዛባ ከአካባቢው ላይ ከበሰበሰ ቆሻሻ ላይ በመነሳትና ከተነሱበት አካባቢ የያዙትን ባክቴሪያ ተሸክመው በጡት ጫፍ ላይ በማረፍ ለማስታይቲስ መከሰት ምክንያት ይሆናሉ። እያንዳንዱ የማስታይቲስ ባክቴሪያ ሲከሰት ቀኑን፣ የላሟን ቁጥር፣ ስም፣ የትኛው የጡት ክፍል በባክቴሪያው እንደተጠቃ ለምሳሌ የፊት ግራ ወይንም ቀኝ ብሎ መመዝገብ፣ ቀን፣ የላሟ ስም፣ ቁጥርና የትኛው የሚለውን መመዝገቡ ችግሩን ዳግም ሲያገረሽ በትክክል ከየትኛው ቦታ እንደተነሳ በአመት ውስጥ ምን ያህል ጊዜ እንደተከሰተና በአካባቢው ካሉ ሌሎች አርብቶ አደሮች ወይንም ህብረት ስራ ተቋማት ጋር ለማነጻጸርና በቀላሉ ለማወቅ ይረዳል። የወተት ማለቢያን ማሽን መጠገን። የወተት ማለቢያ ማሽን ጥቅም ላይ የሚውል ከሆነ የወተት ማለቢያ ማሽኑን የሰራው ፋብሪካ ሲያመርት ያስቀመጣቸውን የመፍትሄ አማራጮችን በመጠቀም ማሽኑን ማደስ ወይንም መጠገን ያስፈልጋል። የማሽኑ ባዶ ቦታው ተስተካክሎ ካልተቀመጠ እንቅስቃሴውን የሚቆጣጠረው ክፍልም በትክክል መስራት ካልቻለ በጡት ጫፍ ላይ ጉዳት በማድረስ በባክቴሪያዎች በቀላሉ እንዲወረሩና ማስታይቲስን እንዲያስከትሉ በር ይከፍታል። በየቀኑ፣ በየሳምንቱ፣ በየወሩ ክትትል ማድረግ ያስፈልጋል። ማሽኑ በየ6 ወሩ ሙሉ ጥገና ሊደረግለት ይገባል። ለበለጠ መረጃ በወተት ማሽኑ መጠገኛ ማኑዋል ላይ የተጻፈውን ጽሑፍ ማንበብ ወይንም የወተት ማሽን ቴክኒሻን ማናገር አግባብነት ይኖረዋል።